ሰላም እንደምን አላችሁ? ዛሬም እናንተን ይመጥናል ብዬ ያሰብኩትን ሙቪ ይዤላችሁ መጥቻለሁ። ዛሬ አብረን ልናየው የወደድነው ሙቪ ሲሪያል ቲቸርስ የተሰኘው ፊልም ነው። ሙቪው እንደሚመቻችሁ ስለማልጠራጠር ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ፊልሙ ሲጀምር ፈረንሳይ ውስጥ 86% የሚሆኑ የመሰናዶ ተማሪዎች ትምህርታቸውን በሚገባ አጠናቀው ወደ ኮሌጅ ማለፋቸው በዜና እየተነገረ ነው። ዘንድሮ ወደ ዩኒቨርሲቲ ያለፉት ተማሪዎች በጣም ብዙ ናቸው። ጁል ፌሪ ሃይ ስኩል በሚባል ትምህርት ቤት የተፈጠረው ግን በጣም ተቃራኒ ነበር። በጣም ብዙ ተማሪዎች ወድቀዋል። ያለፉትም 12% የሚሆኑት ብቻ ናቸው። የትምህርት ቤቱ ሙሉ አስተዳደሮች ተሰብስበው መወያየት ይጀምራሉ። ሀገር ውስጥ አሉ የተባሉ አስተማሪዎች እዚህ ትምህርት ቤት ቢያስተምሩም ውጤታማ አይደሉም። ችግሩ ምንም ሊገባቸው አልቻለም። በሚቀጥለው ዓመት 50% የሚሆኑ ተማሪዎች ወደ ዩኒቨርሲቲ ካላለፉ በሚቀጥለው ዓመት ትምህርት ቤቱ እንደሚዘጋ ከመንግስት ማስጠንቀቂያ ደርሷቸዋል። በዚህን ሰዓት ዩኒት ሊደሩ አንድ ሀሳብ አቀረበ። በጣም ጥሩ አስተማሪዎችን አምጥተን ስኬታማ ካልሆኑ አሁን ደግሞ በጣም ኃይለኛና ቁጡ የሆኑ አስተማሪዎችን አምጥተን የሚፈጠረውን እንያለ። በጣም አደጋለሁ። ምክንያቱም ይሄ ነገር ውጤታማ ካልሆነ ትምህርት ቤቱ ይዘጋል። ቁጡና ኃይለኛ የሆኑ አስተማሪዎች ወደ ትምህርት ቤቱ ተጠሩ። ግላደስ የእንግሊዝኛ ትምህርት አስተማሪ ነች። ስታስተምር ጥሩ ብትሆንም የሚረብሿትን ልጆች ግን አይሆን ቅጣቱን ምቀጣቸው። ይሄ ደግሞ ማትስ አስተማሪያቸው ኩቲር ይባላል። ስራ ላይ ሰነፍ ከመሆኑ የተነሳ አሳ ለማጥመድ ሄዶ እንቅልፍ ይወስደውና አሳው ወደ ባህር ውስጥ ስቦ ያስገባዋል። ስፖርት አስተማሪያቸው ደግሞ ኤሪክ ይባላል። ያገኘውን ነገር ያነሳል እናም ያገኘውን ነገር ይወረውራል። ሌላኛው ኬሚስትሪ አስተማሪያቸው አልበርት ነው። የሚሰራቸው ነገሮች አደጋ ያላቸው ናቸው፣ ነገር ግን ተማሪዎቹ ይወዱታል። ተማሪዎቹ እንደ መዝናኛ ነው የሚያዩት። ሞሪስ ደግሞ የፊሎሶፊ አስተማሪያቸው ጥሩና ጨዋ አስተማሪ ቢሆንም ነገሮችን ማስረዳት አይችልም። አሚና ደግሞ የፍሬንች ቋንቋ አስተማሪ ነች። ስታስተምር ጎበዝ ብትሆንም በምትለብሰው አለባበስ ምክንያት ተማሪዎቹ ትኩረታቸውን ትምህርቱ ላይ ሳይሆን እሷ ላይ ነው የሚያደርጉት። የመጨረሻው ደግሞ ፖሎቻን ይባላል። የታሪክ አስተማሪ ሲሆን በጣም ሱሰኛ ነው። ዛሬ አስተማሪዎቹ ስራ የሚጀምሩበት ቀን ነው። ተማሪዎቹም አስተማሪዎቹን በግርምት ያያሉ። ግላደስ የመጀመሪያ ክፍሏን ለማስተማር ወደ ክፍል ገባች። ገና ከማስተማሯ ትኩረት የማይሰጧትን ልጆች በቾክ መምታት ጀምራለች። ኒክትሪም እዚህ ክፍል ውስጥ ካሉት ተማሪዎች ውስጥ እሷ ጎበዝ ነች። እናም ካለችበት ክፍል ሁለት ዘላ እንደመጣች ለመጡት አስተማሪዎች በሙላ ትናገራለች። ሁልጊዜ አርፍዶ ወደ ክላስ የሚመጣው ቦሪያርድን አስተማሪያ ገና ከመምጣቱ በቹክ ትደበድባለች። እሷን ለማምለጥ ሲሮጥ በአፍጢሙ ይደፋል። ተማሪዎቹ እንደዚህ አይነት አስተማሪ ከዚህ በፊት አይተው ስለማያውቁ ይፈሯታል። የሚቀጥለው ክፍል የኩትሪ ነው። ስራ ላይ ሰነፍ ከመሆኑ የተነሳ 20 ደቂቃ ነው አርፍዶ የገባው። ስሙን ራሱ ብላክቦርድ ላይ ለመጻፍ ይቸገራል። ገና ምንም ሳያስተምር ውጭ ወጥቶ ሲጋራውን ማጨስ ይጀምራል። የታሪክ አስተማሪው ፖሎቻን የራሱ ክፍል መስሎ ዘሎ ሲገባ የፍሬንች አስተማሪውን ያገኛታል። እሷንም እንዳያት ተማሪ ትመስለውና እንድትቀመጥ ይነግራታል። የተሳሳተ ክፍል እንደገባ ብትነግረውም ምንም አይሰማትም። ወረቀቶቹንም ማስተካከሉ ሊያስተምር ሲል ጮክ ብላ የተሳሳተ ክፍል እንደገባ ትነግረዋለች። እሱም ይቅርታ ጠይቆ ከክፍሉ ይወጣል። ምሳ ሰዓት ደርሶ ምሳ እየበሉ ሳለ ፖሎቻ ፍሬንች አስተማሪውን ሲያዩት በጣም ይወዳታል። የስፖርት አስተማሪ ደርሶ ስፖርት አስተማሪው ይመጣል። ተማሪዎቹን ያለምንም ጥንቃቄ ዛፍ ላይ እንዲወጡ ያደርጋቸዋል። ከዛፉ ላይ በሚወድቁበት ሰዓት ህይወታቸው ላይ እንደዚህ አይነት አጋጣሚ ሊያጋጥማቸው ይችላሉ እያለ ያስተምራቸዋል። ሁሉም ተማሪ የሚወዳት የአሚና ክፍል ደረሰ። ወንድ ተማሪዎች አይናቸውን ከተከሉበት መንቀል አልቻሉ። ሊቀመጡም ሲሉ ወንበሩን እየሳቱት ይወድቃሉ። ቡሊያድም አርፍዶ ሲመጣ ገና እንዳየቱም ይወድቃል። የፊሎሶፊ ክፍል ድረስ አስተማሪው ገብቶ ጃኬቱን አውልቆ ተማሪው ላይ እንደማንጠልጠያ ያደርግበታል። ቀደም እንዳልኳችሁ አስተማሪው የማስተማር ችሎታ ስለሌለው ምንም የተጨበጠ ነገር ሳያስተምራቸው ክፍለ ጊዜው ያልቃል። ኬሚስትሪ አስተማራቸው ያለ ስጋት አንዳንድ ኬሚካሎችን ይደባልቃል። በዚህም ስህተት ክፍሉ በሙሉ በአረፋ ይዋጣል። ከትምህርት ሰዓት በኋላ ፖሎቻ ፍሬንች አስተማሪውን ያገኛትና ይቅርታ ይጠይቃታል። ከዛም በማይገባ አስተቃቀፍ ያቅፋታል። እሷም ትናደድና ጥላው ትሄዳለች። አስተማሪዎቹ እዚህ ትምህርት ቤት ከገቡ 1 ሳምንት ተቆጠረ። እንደዚህ አይነት ትምህርት ቤት ውስጥ እንደዚህ አይነት አስተማሪ ገብቶ አያውቅም። የሳምንቱ መጨረሻ ላይ የተማሪዎቹ ወላጆች እየመጡ ቅሬታቸውን ያቀርባሉ። እንዲሁም ባልተለመደ ሁኔታ ልጆቻቸው ተሰባብረው እንደመጡ ተናገሩ። ዋና ርዕሰ መምህሩ በነገሩ ተደናገጠ። ግራ በመጋባትም ለዩኒት ሊደሩ ይደውልለታል። ዩኒት ሊደሩ ይህ ነገር ያመጣው ራሱ ቢሆንም ነገር ግን አሁን ላይ ምንም ማድረግ እንደማይችል ነገረው።
ዩኒት ሊደሩ ራሱን ከተጠያቂነት ለማዳን አውቆ ያደረገው ነገር እንደሆነ በማሰብ ዋና ዳይሬክተሩ መጠራጠር ጀመረ። ይህን ነገር ለመቆጣጠር ወደ ክፍልም ሄደ። በመጀመሪያ ቾኮቹን ከጠረጴዛው ጋር ያጣበቃቸው። ግላደስ በምትናደድበት ሰዓት ቾኮቹን አትወረውርም። እንደ ድንገት ዳስተሩን ታገኘውና ዳስተሩን አንስታ ስትወረውረው ዳስተሩ ተያይዞ ነበርና ተመልሶ ራሷን ይመታታል። በቀጣይም ኩትሮ ገባ። እሱም በጣም እንዘላለውና ተቀምጬ ነው ማስተምራቸው ብሎ ሲቀመጥ ኤሌክትሪክ ይይዘዋል። በመናደድም ከክፍሉ ሊወጣ ሲል ርዕሰ መምህሩ ሰዓት ገና እንደሆነና መውጣት እንደማይችል በስፒከር ይነግረዋል። ፖሎቻን ወደ ክፍል በገባ ሰዓት የሚያወራው ስለ ትምህርት ሳይሆን ስለ ናፖሊዮን ነው። ይህንን ያየው ዳይሬክተሩ በፕሮጀክተር የሚያስተምረውን ይከፍትለታል። የኬሚስትሪ ክፍለ ጊዜ ሰዓት ከውሃ በስተቀር ሌሎቹ ኬሚካሎች ላይ ርዕሰ መምህሩ ቆልፎበት ሂዷል። ያለመደው ይህንን አልነበረምና አስተማሪው ክፍለ ጊዜ ውስጥ ከሚያልቅ ድረስ ቁጭ ብሎ መጠበቅ ጀመረ። አሚና እንደተለመደው ልብስ ሳትለብስ ስትመጣ የሙቀት መቆጣጠሪያው ነቅሎ ስላስወጣው ብርድ ሲሰማት ሳትወድ በግዷ ልብስ ትለብሳለች። ፖሎቻ ፍሬንች አስተማሪ እንድትወደው ምን ማድረግ እንዳለበት ጓደኞቹን ይጠይቃቸዋል። እነሱም ባገኛት አጋጣሚ ሁሉ ጠንካራ መስሎ እንዲታያት ነገሩት። የእነሱን ምክር በመቀበል ከላይ ራቁቱን ሆኖ ሊያገኛት ሄደ። ምንም ሳይፈራ ዴት አብሮ እንዲወጡ ይነግራታል። እሷም ተናዳ ትታው ስትሄድ ያደረገው ነገር ስህተት እንደሆነ ተረዳ። አሁን ሴሚስተሩ አለቀና አስተማሪዎች ሁሉ ተሰብስበው መወያየት ጀመሩ። ሁሉም አስተማሪዎች እንደፈለጉት ሆኖ ማስተማር ስላልቻሉ ደብሯቸዋል። ምክትል ዳይሬክተሩም ችግሩን ሲጠይቃቸው እነሱም የፈለጉት ነገር ማድረግ እንዳልቻሉ ሲነግሩት የፈለጉት ነገር ማድረግ እንደሚችሉ ነገራቸው። አሁን እንደፈለጉት ማስተማር ይችላሉና አስተማሪዎች ሁሉ ደስተኛ ሆነዋል። ፖሎቻን ሁሌ ማስረዳት የሚፈልገው ስለ ናፖሊዮን ነውና እንደፈለገው አርግቶ ስለ ናፖሊዮን ያስረዳል። ሰነፉ ኩዜሮ ጭራሽ የጨርቅ አልጋውን በማጠፍ እዛ ላይ ተኝቶ ማስተማር ጀመረ። ግላደስ እያስተማረች ሳለ አንድ ልጅ የአንዲት ልጅ ጸጉር ይነካል። ለአስተማሪን በምትናገርበት ሰዓት ግላደስ ተናዳ ጭራሽ ጸጉሯን ትቆርጥላታለች። ተማሪዎቹ ምንም አይነት ቅሬታ ቢያቀርቡም አንድ ዳይሬክተሩ ሁሉን ነገር እንዲያደርግላቸው ፈቅዶላቸዋልና ምንም ማድረግ አይችልም። ኬሚስትሪ አስተማሪ የተሰጠውን ነፃነት ከሚገባው በላይ መጠቀም ጀመረ። ተማሪዎቹ ከሚማሩበት ጊዜ የበለጠ የሚሳቀቁበት ጊዜ ይበልጣል። በአብዛኛው የኬሚስትሪ ክላስ የሆነ ነገር ይፈነዳል። ፊሎሶፊ አስተማሪያቸው ደግሞ ከተፈጥሮ ጋር መላመድ አለባቸው ብሎ ራቁታቸውን ያስኬዳቸዋል። አስተማሪዎቹ በፊት ከሚያደርጉት ጭራሽ ብሰባቸዋል። እዛ አካባቢ ያሉት ሰዎች ስለዛ ትምህርት ቤት ሰሙ። ስለ ቆንጆ አስተማሪ፣ ስለ ኬሚስትሪ ክላስ እና መንገድ ላይ ራቁታቸውን ስለሚሄዱ ተማሪዎች ብዙ ተማሪዎች ወደዛ ትምህርት ቤት ተደብቀው መግባት ጀመሩ። እናም የተማሪዎቹ ብዛት በ25% አደገ። አዳዲሶቹ ተማሪዎችም በስነ ስርዓት ተመዘገቡ። ከአስተማሪዎችም ጋር መግባባትን ፈጠሩ። አሁን ፋይናል ፈተና እየደረሰ ተማሪዎች ለፋይናል ፈተና የማይዘጋጀውን ፈተና እየተፈተኑ ነው። ፈተናውም ከወጣ በኋላ ከበፊቱ 12% የነበሩት አሁን ደግሞ ወደ 3% አድጓል ልበል እንጂ። ዳይሬክተሩ ፋይናል ላይ ከዚህ ያነሰ ውጤት እንደሚያመጡ ስላሰበ በጣም ተጨንቋል። ለምክትል ዳይሬክተሩ ሐሳባቸው ምንም እየተሳካ እንዳልሆነ ሲነግረው ምክትል ዳይሬክተሩ ይህን ነገር አውቆ እንዳደረገው ነገረው። ምክንያቱም እሱ በሚባረርበት ጊዜ ምክትል ዳይሬክተሩ ዋና ዳይሬክተር ሆኖ ስለሚሰራ ነበር። አስተማሪዎቹ ምንም እንደማይስተምሩ ስለማቅ ነበር ያመጧቸው ብሎ በሚናገርበት ሰዓት ውጭ ላይ ፖሎቻን ይህን ነገር ይሰማል። ወደ ጓደኞቹን በመሄድ የሰማውን ሁሉ ይነግራቸዋል። አስተማሪዎቹ ፈረንሳይ ውስጥ ካሉት አስተማሪዎች ውስጥ ሰነፍ የሚባሉት እነሱ በመሆናቸው በጣም ተናደዱ። በዚህ ሰዓት የፋይናል ፈተናውን ለመስረቅ አሰቡ። ስለዚህ ከፍተኛ ጥንቃቄ ማድረግ ጀመሩ። ድንገት ከተደረሰባቸው እንኳን እንዴት አድርገው ማምለጥ እንደሚችሉ ፕራክቲስ ያደርጋሉ። በነጋታው ትምህርት ሚኒስቴር ላይ ብዙ ተማሪዎች ሰላማዊ ሰልፍ ወጥተዋል። አሁን ይህን አጋጣሚ ለመጠቀም ወስነዋል። በዚህ ሰዓት ፖሊሶቹ ተማሪዎችን ለማባረር ሲሄዱ ግላደስ አውቃ መሬት ላይ በመተኛት ፖሊሶቹን አሳለፈቻቸው። ግላደስና ኩቴሮ ውጭ ቁጭ ብለው ሁኔታዎችን ይጠብቃሉ። እስከዛ ድረስ ሌሎች ይገባሉ። አሚና ደግሞ እንዳማላይነቷ ጥበቃዎቹን ታታልላቸዋለች። እስከዛም ድረስ ሌሎቹ ፈተናውን ለመስረቅ ይገባሉ። ከገቡም በኋላ ፈተናው የሚቀበልበትን ካዝና ለማፈንዳት ቢሞክሩ የማይቻል ነበር። ኩቴሮ እንደ ድንገት ፓስወርዱ ሊሆን የሚችለው የትምህርት ሚኒስቴሩ ኃላፊ የተመረጠበት ጊዜ ይሆናል በሚል ሲሞክሩት ፓስወርዱ እንደ ድንገት ሰራላቸው። በቀጣይ ትዕይንት አስተማሪዎቹ ያመጡላቸውን ፈተና ለተማሪዎቹ ሰጧቸው። በሚያሳዝን ሁኔታ ግን እነሱ ሰርቀው ያመጡት ፈተና የኤሌመንተሪዎች ነው። ተማሪዎቹ ባረጉት ነገር በጣም ቢናደዱ፣ ነገር ግን እነሱ ለማሳለፍ የሚያደርጉት ጥረት በጣም ተደሰቱ። ለፋይናል ፈተና 2 ሳምንት ስለሆነ የቀረው ሁሉም ተደናግጠዋል።
ፖሎቻ ከአሁን በኋላ ምንም ነገር ሊቀይር አይችልም በማለት ወደ ዳይሬክተሩ ሄዶ መልቀቂያ ያስገባል። እቃዎቹንም ይዞ በቦርሳ አድርጎ ሊወጣ ሲል ፍሬንች አስተማሪውን ያገኛትና ፍሬንች አስተማሪውም ይሄ ነገር ጀግና እንደማያስብለው ነግረው ትሄዳለች። ተስፋ መቁረጥ እንደሌለበት ስለተሰማው ተማሪዎቹና አስተማሪዎቹን ሰብስቦ ባላቸው 2 ሳምንት የተቻላቸውን ማድረግ እንደሚቻሉ ነገራቸው። ከዚህ በኋላ አስተማሪዎቹ የተቻላቸውን ሁሉ ማድረግ ጀመሩ። ፊሎሶፊ አስተማሪ የመጠጥ ሱስ ቢኖርበትም ለነሱ ሲል ትንሽ ብቻ እየቀመሰ ማስተማሩን ይቀጥላል። ግላደስ ደግሞ ቾክ ልትወረውር ስለምትችል በፈቃደኝነት ሄልሜት እንዲያደርጉ ሰጠቻቸው። ስፖርት አስተማሪም ከበፊቱ የተሻለ ስፖርት ማሰራቱን ቀጠለ። ከ3 ሳምንታት በኋላ የፈተናው ውጤት መጣ። ከባለፈው የተሻለ ብዙ ተማሪዎች ወደ ኮሌጅ አልፈዋል። ነገር ግን አንድ ችግር አለ። ማለፍ የነበረባቸው 50% ሲሆኑ አሁን ግን ያለፉት 49%ዎቹ ብቻ ናቸው። ተማሪዎችና አስተማሪዎች በጣም ተናደዋል እቅዳቸው ባለመሳካቱ። ምክትል ዳይሬክተሩ ዋና ዳይሬክተሩ ጋር ሄዶ መጠጥ በመጠጣት ደስታውን ገለጸ። ርዕሰ መምህሩ ሁሉም ነገር ያበቃ ሲመስለው አንድ ነገር አገኘ፣ ደብዳቤ። ደብዳቤውም ቡሊያርድ ነበር። ቡሊያርድ በተደጋጋሚ ስለሚያረፍድ ከትምህርት ቤት የማባረሪያ ደብዳቤ ነበረ። ቡሊያርድ ደግሞ ከወደቁ ተማሪዎች ውስጥ መሃል ነው። ቡሊያርድ ሲቀነስ የወደቁት ተማሪዎችና ያለፉት ተማሪዎች 50% ይሆናሉ። ስለዚህ አስተማሪዎቹም ዳይሬክተሮቹም መደሰት ጀመሩ። ከዚያም በመቀጠል አስተማሪዎቹ ወደ ፈለጉበት ትምህርት ቤት ሄደው ማስተማር እንዲችሉ የሚያሰጣቸውን ደብዳቤ ተሰጣቸው። ነገር ግን እነሱ እዚሁ ነበር ማስተማር የሚፈልጉት። ምክንያቱም የወደቁትን 50 ተማሪዎች በተሻለ መንገድ አስተምረው ለማሳለፍ ፕላን ስላላቸው ነበር። በመቀጠል ደግሞ ትምህርት ቤቱን አደጋ ላይ ሊጥል የነበረው ምክትል ዳይሬክተሩ ወደ ግብርና ተሰማርቶ አዞች ወደ ሞሉበት ቦታ ስራ ሲሰራ እና ፍሬንች አስተማሪ ፖሎቻን ከንፈሩን ስትስመው፣ በመጨረሻም ደግሞ አስተማሪዎች ሙሉ ተሰብስበው ለመጽሔት የሚሆኑ ፎቶዎች ሲነሱ ፊልሙ በዚህ ላይ ይጠናቀቃል። ተመልካቾች ለዛሬ የነበረን ቆይታ ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።